አሁን ደግሞ ተራራ ከበዛባት 07 ቀበሌ ተገኝተናል። ህዝቡ ከድህነት ጋር እየተፋለመ አገኘ ነው። የእዴ ጥበብ ባለሙያዎች የታጠፉ የተሰበሩና የዶለደሙትን ስለት እንዲያወጡ በማድረግ የድህነት አከርካሪ እየመታላለ የተፋሰሱ ሰሪ ኃይል ያቀብላሉ። የቀበሌው ዋና አስተዳዳሪ አቶ አወል ዘንድሮ እንዴት ነው ብለናቸዋል። ሰብገር ስንግባባ ለመጀመሪያ ጊዜ በቀበሌ ደረጃ ግንባር ቀደሞቻችን ጋራ የተፈጥሮ ሀብት ንቅናቄ መድረክ አንድ ቀን አካሂደናል። እዛ ላይ መላው የቀበሌያችን አርሶ አደር ግንባር ቀደም በሙሉ 431 አባላት ጋራ የመግባባት ስራ ነው መጀመሪያ ላይ ሰራ ነው። ከዛ ቀጥለን በመንደር ደረጃ ወንዲ ሴት በሶስቱም ቀጣና ላይ መግባባት ነው እዚህ ደረስነው ማለት ነው። ስለዚህ በዘንድሮ አመት ልዩ የሚያደርገው የተፈጥሮ ሀብት ስራችን 100% ለመስራት ሁሉም ሴት ባልቴቱም ሽማግሌውም ወጣቱም በንቅናቄ ወጥተን እንሰራለን። የባለፈው ጅማሮቻችን ከፍተኛ ጥቅም ያሳዩን ስለሆነ በዘንድሮ አመት ግን ሁሉም ሰው ቤት መዋል የለበትም የሚል ንቅናቄ ደምድሞ ራሱ አርሶ አደሩ የወጣበት ደረጃ ነው ያለው ማለት ነው። ልግግጦሽ እንዲህ የተዋጣለት የተሳለጣለት አልነበረም ማለት ነው። ልክ የግንባር ቀደም ስብሰባችን በዘንድሮ አመት ግን በግንባር ቀደማችን ጋራ ከተግባባን በኋላ ሁሉም አርሶ አደር እስካሁን እየሰደደ ያለ ነው ልግግጦሽ ሳይሆን ልቅ ማንከራተት ነው። ስለዚህ አርሶ ያለንን ሀብቶቻችንን በቤት መግበን አስረን እንመግባለን። ቀየምና ወጣው ወይም ወደ ዱር እናሰማራው ውሃ ለማጠጣት ብቻ ነው የሚል 431 ግንባር ቀደማችን ጋር ተግባባን። ከዛ በኋላ አሁን አንዲትም ከብት ወደ ዱር ምትደለች ሁሉም አርሶ እንዲመግብ ያጨሪ እንዲመግብ ነው የተደረገው። ተራራ ላይ ያሉ ብዙ እንትሮች መኖች አሉ። እነዚህ መኖች አሁን በተገቢ ሁኔታ አርሶ አደሩ ጥቅም ላይ ያገኘባቸው ስለነበረ ምንም የማይገኝላቸው እስከ 4 ክምር እስከ 5 ክንትር ድርቆ ክምር ያገኘላቸው ስለሆነ ያን ተሞክሮ በማያት ያው ከግንባር ቀደማችን ስብሰባ ማግስት ጀምሮ ልግግጦሽ አቆምንበት አጋጣሚ ተፈጠረውና ስለዚህ አርሶ አደሩ አሁን በሚገባ ውጤታማ የሆነባቸው አካባቢዎች ላይ ውሃ በስፋት አለ። ተፈጥሮ ሀብት ውጤታማ ያልሆነባቸው አካባቢዎች ላይ የውሃ መቀነስ አሳይቶብና በዘንድሮ አመት ማለት ነው። ስለዚህ እነዚህን አርሶ አደሩ በማነጻጸር ለሚቀጥለው ለ2009 የውሃ ቋት ለማግኘት ሁሉም አርሶ አደር በየአካባቢያቸው የውሃ ቋት ለማግኘት ቆርጦ የተነሳበት አካባቢ ነው የተፈጠረው በዘንድሮ አመት ማለት ነው። ያው አደረጃጀቱን 1 ለ5 በተመለከተ ያው ባደረጃጀቱ መሰረት ነው። ቀያሽ አርሶ አደር አለ እዙ ላይ ቀያሽ አርሶ አደር መጀመሪያ ይቀይሳል። ከዛ በኋላ ለልማት ሁሉ ያከፋፍላል። 5 ሜትር ባንድ ሰው ይሄንን ሰርቶ ይነረከባል ማለት ነው። እንዲህ በጣም አካባቢያችን በፀሐይ የቆላው ያለው በጣም አደገኛ ሆኖ እንደ እንቅፋት ሆኖ እየፈተነን ያለውን ድርቅ የመጨረሻ ልባቱ ከዚህ ሊያስቀለብሰው የሚችለው የተፈጥሮ ሀብት ስራው ነው። የተፈጥሮ ሀብት ስራችንን ከሰራን አካባቢያችን ገጽታው ይቀየራል፣ ያየሩ መዛባቱ ይቆማል። ስለዚህ ሰው የተረጋጋ ህይወት መኖር ይችላል። እዚህ አካባቢ ላይ ለእንስሳቱ መኖ ምንጭ ይሆናል። ለመጠጥ ውሃ እናመርታለን፣ ለመስኖ የሚሆን ውሃ እናመነጫለን። ሰው የተሻለ ነገር ምርት ያገኛልና የመጀመሪያው ለነዚህ ሁሉ መፍትሄ ሆኖ የተገኘው የተፈጥሮ ሀብት ልማትን በአግባቡ መፈጸም ነው። ስለዚህ እኛ ያየነው ነገር ምንድነው? ወደ ማዶ ላይ የሰራቻቸው የተፋሰስ ስራዎች በጣም አመርቂ ናቸው። ወደ ማዶ ላይ መድገም አለበት። እነዚህ መስተካከል አለባቸው። በቀሪ ጊዜያቶች የሚሰሩ ስራዎች የተዋጣለት የተፈጥሮ ሀብት ስራ መሆን ይችላልባቸው ነው። ይህን ስንል ዛሬ ላይ ያደረጋችሁት የታድሶ መቋጫ እንዳይመስላችሁ። እስካሁን የመጣንባቸው ሂደቶች አሉ። እስካሁን የሰራናቸው ስራዎች አሉ። ምን እጥረት ነበር? ምን ጥንካሬ ነበር? ስለዚህ እስካሁን የመጣንበትን የተሳሳተ ከሆነ ማረም፣ የተሻለ ከሆነ አጠናክረን እንቀጥልበት።